የኔ ልብስ ወደ ጠንቋይ ቤት ሲገባ ኔትወርኩ ይጠፋል። መናገር አይችልም። አንድ ሰው ጮሆ አሜን ይበልና ይቀበል። ከምትኖርበት መኖሪያ ቤት ጫማህን እየወሰዱ ልብስን እየወሰዱ ወደ ጠንቁልና ስፍራ የሚወስዱ ያንተ ልብስ ያንተ ጫማ ያንተ የሆነ ነገር ወደ ጠንቋይ ቤት ሲገባ የጠንቋይ ኔትወርክ ይጠፋል። ያንተን የወደፊት እጣ ፈንታ ማውራት አይችሉም። ሲያሰኛችሁ ድግምት ሳይሆን አይቀርም የምትሉ ሰዎች ራስ ምታት ክውስል የት ነው የተሰራው? በሸፍቱ ኦር ደብረ ዘይት ኦር ደብረ ብርሃን የምትሉ ሰዎች አቦተውት ከናንተ ጋር ያለው ኢየሱስ በጣም አደገኛ ነው። ሳይናገር ይመታል። በኃይሉ አጋንንቶቹን ያርበተብታል።